እንግዲህ ከዚህ ጋር ተያይዞ ሁለት የሰራሁት ስህተት ቶታሊ እኔ ዶሮዎችን መዝኝም እንደማላቅ ልነግራችሁ ፈልጋለሁ። በተለይ በጀመርኩባቸው ጊዜያቶች ይሄ ክብደት መጨመርና መቀነስ እንደውም እኔ ቢፋፉልኝ ደስ ይለኝ ነበር። ቢፋፉልኝ ዶሮቼ ፋፍተው ባያቸው በጣም ደስ ይለኝ ነበር። ነገር ግን ያ ከፍተኛ የሚባል ስህተት እንደሰራው ያወቅኩበት ነው። እኔ ደግሞ የሰራሁት ከፍተኛው ስህተት ዶሮቼ መቼ ቫይታሚን መጠቀም እንዳለባቸው ስለማላቅ ወሩን ሙሉ ቫይታሚን ስሰጣቸው ነበረ። ዶሮቼ ያለ ቫይታሚን እንቁላል እንኳን መጣል እንደማይችሉ አድርጌ ነበር ሳስብ የነበረው። ይሄ በወጪ ገሎኛል ማለት ይቻላል፣ ጨርሶኛል ማለት ይቻላል። እኔ 500 ዶሮ በጀመርኩበት ጊዜ ላይ ለማይድን በሽታ እንደማይድን እያወቁ ያ በሽታ ከፍተኛ ወጪ እያወጣው መድኃኒት ብዙ መድኃኒቶችን ገዝቻለሁ። ኦልሞስት እስካሁንም ስማቸውን አውቃቸዋለሁ። እነዛ የገዛዋቸው መድኃኒቶች መጠኑንም አውቀዋለሁ። ምን ያክል ገንዘብ እንደገፈገፍኩበት በማስታወሻም ይዤ አለ ማለት ነው። ስለዚህ መድኃኒት መቼ ለዶሮች ይሰጣል? እንዴት ነው ዲያሉት የምናደርግበት? የውሃ መጠኑስ እንዴት ነው? ሬሾ ምን ያክል ለምን ያክል ነው ማወቅ አስፈላጊ ነው። መድኃኒት ተበጥብጦ ለምን ያክል ጊዜ ይቆያል? የሚድን አይነት በሽታ አለ፣ የማይድን በሽታ አለ። በጣም በራሴ ስቃለሁኝ። በነገራችን ላይ በጣም በራሴ የምስቀው ምንድነው በጣም ሞኝ እንደነበርኩኝ እንደማላውቅ ሳቅ በጣም ይገርመኛል። እና በቃ ያለኛ አመለካከት አሁንም የምነግራችሁ ስለ ክትባት ነው። የክትባት አሰጣጠም የሞትኩ እንደነበርኩ በቃ አለማወቄን በጣም ደካማና ስራው ላይ ከዚህን ከ3-4 ዓመት በፊት ስሰራው የነበረው ስህተት በጣም ይገርመኛል። ለካ ለዚህ ነው የከሰርኩት እላለሁ። እውነትም መክሰር ነበረብኝ። አሁን አለማወቄን ሳቀው እውነትም መክሰር ነበረብኝ። ሰላም እኔ ዶሮ እርባታን በጀመርኩበት ጊዜ ላይ በ500 ዶሮዎች ነበር የጀመርኩት። በ500 ዶሮዎች የጀመርኩበት ሰዓት ግን በጣም ብዙ የሚባሉ ስህተቶችን ሰርቼ ነበር። አሁን ላይ ደርሼበት ስህተቶችን ሳቃቸው የሰራዋቸውን በጣም ሊገርሙ የሚችሉ ጀማሪ ዶሮ አርቢ ሊሰራቸው ከሚችላቸው ስህተቶች ውስጥ የሚመደቡ ናቸው። አሁንም ድረስ ይህንን ስህተት እየሰሩ ያሉ ዶሮ አርቢዎች አሉ። ለነሱ እንዲደርሳቸው ሁላችሁም ሼር አድርጉ። ጀማሪ ከሆናችሁና ወደዚህ ስራ መግባት የምትፈልጉ ካላችሁ ደግሞ ግዴታ ማወቅ ያሉባችሁ አሁንም ነግራችሁ 5 እኔ የሰራዋቸው ስህተቶች አሉ። እኔ ወደ ዶሮ እርባታ ስገባ ማንም መክሮኝ አይደለም፣ ማንም አስተምሮኝ አይደለም፣ ምንም አንብቤ አይደለም፣ ምንም አይቼ አይደለም። ዶሮዎችን እንኳን በአካል አሁን ያሉኝን ዝርያዎች በአካል ሳላያቸው ነው ቀጥታ ወደ ዶሮ እርባታ ስራ የገባሁት። ከገዛዋቸው በኋላ ነው በአይኔ እንኳን ምን ዶሮዎች ምን አይነት እንደሚመስሉ ያወቅኩትና ከፍተኛ የሚባል ስህተቶችን ሰርቼ ብዙ ዶሮዎች ካለቁብኝ በኋላ ያወቅኳቸው 5 ነገሮች ልንገራችሁ። እነዚህ 5 ነገሮች እናንተም ነገ ከነገ ወዲያ ወደ ዶሮ እርባታ ስትገቡ ልትሰሯቸው ልትሳሳቷቸው የምትችሏቸው ስህተቶች ስለሆኑ በጣም ቀላልና መሰረታዊ ሊባሉ የሚችሉ ዶሮ እርባታን መሰረታዊ ከምንላቸው አያያዞች ውስጥ የሚመደቡ ናቸውና ብታቋቸው ለወደፊትም ደግሞ እንድታስታውሷቸው ማስታወሻችሁን ብትይዙ በጣም የቀለለ ነው። እነዚህ 5 መሰረታዊ የሚባሉ ስህተቶችን ወደ እናንተ ማድረስ ነው የሚሆነው። የኛ ምርትና አገልግሎት ለመጠቀም ለምትፈልጉ ደግሞ ቦታዎችን ማስጎብኘት የምትፈልጉ ካላችሁ ምናልባት ከዚህ ቀደም የተሰራበት እርባታ ካለ፣ አዲስ እርባታ ካለ እንዲሁም ደግሞ ከዚህ በፊት መጋዘን ከሆነ መጋዘኖች ካሏችሁ ወደ ዶሮ እርባታ መቀየር የምትፈልጉ ካላችሁ ስራ ያቆሙ የተለያዩ ፋብሪካዎች የሚኖሯችሁ ከሆነ መተን በፓኬጅ መልኩ ቤቱን አይተን ስታንዳርዱን አውጥተንለት ጠቅላላ የሃውሲንግ ሌአውቱን ሰርተንላችሁ በሶፍት ኮፒም በሃርድ ኮፒም እንሰጣችኋለን ማለት ነው። ስለዚህ ቦታዎችን ማሳየት የምትፈልጉ ምናልባት ያልተሟሉ ጉዳዮችን እንድናሟላላችሁ የምትፈልጉ ካላችሁ ቦታው ላይ አስተያየት እንዲሰጥበትና ሙያዊ ድጋፍ የምትፈልጉ ካላችሁ መተን ቦታውን እናይላችኋለን። ለዚህም ቀጠሮ ማስያዝ ይኖርባችኋል። ፓኬጅ ክፍያዎችን ትከፍላላችሁ። ከዚህ በተጨማሪ ደግሞ የከሰረ እርባታም ካላችሁ ደግሞ ኪሳራ ውስጥ የገባ ፋርም በተለያዩ በአያያዝ ሁኔታዎች ሊሆን ይችላል፣ በመኖ ጥራት መጓደል ሊሆን ይችላል፣ በጤና ጉዳይ ሊሆን ይችላል። በእነዚህ ሁሉ ዶሮቻችሁ የያዛችሁት እርባታ ኪሳራ ላይ ካለ ይህንንም በተመሳሳይ መልኩ እርባታ ውስጥ መተን በበቂ ባለሙያዎች ከልምድ ጋር በታገዘ መልኩ እንዲሁም ደግሞ ከኪሳራ ውስጥ እስኪወጣም ድረስ ባለው ክትትልና ጋር ድጋፍ ተደርጎለት እዛው ውስጥ የሚሰሩ ሰራተኞችን እውቀት እንዲኖራቸው ያም ትምህርት ተሰጥቷቸው ስልጠና ተሰጥቷቸው ወደዚህ ስራ እንዲመለሱ ይደረጋል ማለት ነው።
ስልጠናዎችን መውሰድ የምትፈልጉም ካላችሁ 9ኛ ዙር ስልጠና ላይ ደርሰናል። 9ኛ ዙር ላይ መሳተፍ የምትፈልጉ ካላችሁ ለተከታታይ 3 ቀን የሚሰጥ አድራሻችን ዱከም ነው። መታችሁ ስልጠናዎችን በተግባር የተደገፈ ስልጠና መውሰድ ትችላላችሁ። ዶሮዎችን ኦርደር ለማድረግ የማቋቋምና የማስተዳደር ስራ ከፉል ፓኬጅ ጋር እኛ ጋር ማግኘት ትችላላችሁ። ሙሉ የዶሮ እርባታን ግብአት በተመጣጣኝ በሚባል ዋጋ ወደ እናንተ የምናቀርብ ነው የሚሆነው። ስለዚህ እነዚህ ሁሉ አገልግሎቶች ዱከም ብሉ ናይል ህንጻ ሁለተኛ ፎቅ ላይ መናኸሪያ አጠገብ የሚገኝ ነው ቢሮአችን። ሁለተኛ ፎቅ ላይ ብትመጡ ሙሉ መረጃውን ሙሉ በስራ ሰዓት ማግኘት ትችላላችሁ። እንዲሁም ደግሞ ደውላችሁ ኢንፎርሜሽን መጠየቅ ለምትፈልጉ በ0954621324 እየደወላችሁ መረጃውን ማግኘት ይቻላል ማለት ነው። ዛሬ እንግዲህ የመጣሁት እኔ እርባታን ስጀምር ከተሳሳትኳቸው ጉዳዮች ወይም ደግሞ ከዚህ ቀደም ብዙ ጉዳትን ካደረሱብኝ ጉዳዮች ነው የምነሳው። የመጀመሪያው እንግዲህ ባለማወቅ ከሰራኋቸው ስህተቶች ውስጥ የመጀመሪያ ላይ የሚመደበው የዶሮዎችን የመኖ አመጋገባቸውን አለማወቅ ነው። የዶሮዎች እንዴት መኖ ሊመገቡ ይችላሉ፣ ምን አይነት መኖ ለዶሮዎች ይመረጣል የሚለውን አለማወቄ ብዙ እንድንከራተት አድርጎኛል፣ ወይም ደግሞ ብዙ መኖዎችን እንዳማረጥ አድርጎኛል፣ ብዙዎችን እንድሞክር አድርጎኛል። ነገር ግን ቀላሉ መንገድ ምንድነው? የመኖ ብክነትም እንዳይኖር፣ የመኖ ጥራት መጓደሉም እንዳይኖር ማወቅ የሚገቡን ስለ ዶሮ እርባታ ማወቅ የሚገቡን ዋና ዋና ጉዳዮች አሉ። አንደኛ ዶሮዎቻችሁ የእንቁላል ምርት ከጀመሩ በኋላ ቋሚና አንድ ፌዝ 1 ወይም ደግሞ የወጣት ዶሮዎች መኖ የሚባል መኖ ዶሮዎቻችሁ መጠቀም አለባቸው። ያ ማለት ዶሮዎቻችሁ አንድ ብለው የእንቁላል ምርት ከጀመሩ አንስቶ ተመሳሳይ የሚባል መኖ ለ10 ወራት ያክል ዶሮዎቻችሁ መጠቀም ይኖርባቸዋል። ያ ማለት የወጣትነት ጊዜያቸው እስኪያበቃ ድረስ ባለው ማለት ነው። ሌላው ሁለተኛው ስለ መኖ ማወቅ ከሚገቡ ነገሮች ውስጥ የሚመደበው የዶሮዎቻችን የአመጋገብ መጠን ነው። የዶሮዎችን የአመጋገብ መጠን አለማወቅ ዶሮ እርባታው ላይ ከፍተኛ የሚባል ኪሳራ ያደርሳል። አንደኛ በሁለት አይነት መንገድ ይሄ ኪሳራ ሊገለጽ ይችላል። የመጀመሪያው የዶሮዎቻችሁን የክብደት መጠን አለማወቅና የዶሮዎቻችሁ ክብደት መቀነስ ወይም ደግሞ መጨመር ዶሮ እርባታውን አክሳሪ ያደርገዋል፣ ወይም ደግሞ የሚፈለገውን ያክል ምርት በእድሜያቸው እንዳይሰጧችሁ ያደርጋሉ። ሁለተኛ ነገር ደግሞ ከመጠን በላይ ለዶሮዎቻችሁ መስጠት እንዲሁም ደግሞ ከመጠን በታች መስጠት እንደ ብክነት ስለሚቆጠር፣ አንደኛ ዶሮዎቻችሁ መጠቀም ያለባቸውን ያክል መጠን አለመጠቀማቸው ብክነት ነው። ሁለተኛ ደግሞ ከሚጠቀሙትም በላይ መስጠት ብክነት ነው ሁለቱም። ስለዚህ ዶሮዎቻችሁ የመኖ አጠቃቀማቸው ብክነት ደረጃ ላይ እንዳይደርስ አንደኛ አንድ ዶሮ በምን ያክል ሳምንት ምን ያክል ግራም መመገብ እንዳለባት ማወቅ አስፈላጊ ነው። ይሄ ደግሞ እንደየዝርያቸው ይለያያል። ለምሳሌ ያክል የ2 ወር ዶሮዎችን ያስገባለ፣ የ3 ወር ዶሮዎችን ያስገባለ። ብዙም እንኳን ባናራርቀው ይሄንን በየወር ልዩነት እንኳን ባናረገው፣ ለምሳሌ ዶሮዎቻችሁ የ2 ወር ዶሮ ሊኖር ይችላል፣ የ2 ወር ከ1 ሳምንት ዶሮ ሊሆን ይችላል። ይሄ ሁሉ ልዩነት አለው። ስለዚህ ዶሮዎቻችሁ በየሳምንቱ የሚመገቡትን የመኖ መጠንና እንዲሁም ደግሞ ሊያገኙ የሚችሉትን የብርሃን መጠን እንዲሁም ደግሞ የሰውነት ክብደታቸው ተዛማጅ ነው ማለት ነው። ስለዚህ በቀን ሊሰጣቸው የሚችለው የመኖ መጠን እንዲሁም ደግሞ ያላቸው የሰውነት ክብደት መመጣጠን መቻል አለበት ማለት ነው። ስለዚህ ስለ መኖ አመጋገባችን ስንመለከት መጠኑን ማወቅ መቻል አለብን አንደኛ። ሁለተኛ ነገር ደግሞ ዝርያው ምን ያክል በዚህ ባለበት እድሜ ላይ የ2 ወር የ3 ወር የ4 ወር እየጣሉ ያሉ ዶሮዎችም ሊሆን ይችላሉ። ባለበት ጊዜ ላይ ምን ያክል ግራም መመገብ እንዳለበትም ማወቅ አስፈላጊ ነው ማለት ነው። ከዚህ በተጨማሪ እዚሁ ከመኖ ላይ ሳንወጣ ዶሮዎቻችሁ መኖ መጠኑን ማወቁ ብቻ አይደለም፣ የዶሮዎቻችሁን አሰጣጥ አይነቱን ወይም ደግሞ ዶሮዎቻችሁ የሚጠቀሙትን የመኖ አይነት ማወቁ ብቻ በቂ አይደለም። ሌላው ይሄ ሁሉ ነገር ተዘጋጅቶ የሚጠቀሙትን የመኖ አይነት አውቃችሁ መጠኑን አውቃችሁ ነገር ግን የሚሰጥበትንም ሰዓት ማወቅ አስፈላጊ ነው። ይሄ ደግሞ አካባቢያችሁ ላይ እንዳለው ቴምፕሬቸር የሚለያይ ነው። ለቀዝቃዛማ ቦታዎችና ለሞቃት ቦታዎች የሚሰጠው የመኖ አሰጣጥ ሰዓት የተለያየ ነው። በዶሮ እርባታ ላይ ለሁለት እንከፍለውና ለቀዝቃዛማ ቦታና ለሞቃት ቦታ ብለን ለሁለት ቦታ እንከፍለዋለን ማለት ነው። ስለዚህ ብዙ ነገሮችን በዚህ በመኖ ውስጥ ማካተት ይቻላል። ገፋ አድርገን ደግሞ ስናየው ስለ መኖ ማከም ሁኔታ፣ ስለ መኖ ጥራት መጠበቅ ሁኔታዎችን መግለጽ ይቻላል ማለት ነው። ስለዚህ መኖን ስንመለከት የዶሮዎችን መኖ ስንመለከት መኖ ከተመረተ በኋላ ምን ያክል ጊዜ ማስቀመጥ እንዳለባችሁ፣ የት አይነት አካባቢዎች ላይ ማስቀመጥ እንዳለባችሁ፣ ምን አይነት ጥንቃቄዎችን መስጠት እንዳለባችሁ፣ ለዶሮዎቻችሁ በምታድሉበት ሰዓት ምን አይነት ጥንቃቄዎች መደረግ እንዳለባቸው ሁሉ ማወቅ አስፈላጊ ነው። ይህንን በክፍል 2 የቪዲዮ ከተመቻችሁ ሁላችሁም ላይክ አድርጉ። በክፍል 2 ደግሞ መሰረታዊ የሚባለውን የመኖ አሰጣጥ ጊዜያቶችን በየአካባቢያችሁ ጠቅሼ አቀርብላችኋለሁ ማለት ነው። ስለዚህ የመኖ አሰጣጥ አለማወቄ ከፍተኛ የሚባል ጉዳት አድርሶብኝ እንደነበረ ላስታውሳችሁ ፈልጋለሁኝ ማለት ነው። ነገር ግን ከዛ ጉዳት በኋላ ዶሮዎች እንዴት መመገብ አለባቸው፣ ምን አይነት መኖ መሰጠት አለበት፣ በየትኛው እድሜ ምን ያክል፣ ሰዓቱስ፣ አሰጣጡስ
ዶሮችን ስትረስ ላይ ሊጥል በመኖ በሚታደልበት ሰዓት ላይ ዶሮችን ለስትረስ የማይጥል ሁኔታዎች ምንድናቸው የሚለውን ማወቅ አስፈላጊ ነው ማለት ነው። ስለዚህ መኖ አሰጣጥን ብንከፍለው አንድ ቪዲዮ ሊወጣለት የሚችልና ብዙ እርስ በርስ መማማር የምንችልባቸው ሁኔታዎች አሉ። ነገር ግን መኖ የምትለው ነገር በደንብ አስምሩበትና እናንተም ድርጅታችሁም ወይም ደግሞ እርባታውም ለኪሳራ እንዳይዳረግ ጥሩ ትርፋማ የሆነ ስራ እንድትሰሩ መኖ እጅግ በጣም ወሳኝ ነው። በእርግጥም እኮ ስንመለከተው መኖ ማለት ከጠቅላላ ሽያጫችሁ ለምሳሌ በሳምንት ውስጥ 150 ሺህ ብር ሽያጭ ቢኖራችሁ ከእንቁላል ሸጣችሁ የምታገኙ ገንዘብ ቢኖር ከዛ ላይ ቀጥተኛ ወጪ ከ68% እስከ 70% የሚሆን ለዶሮ መኖ ግዢ ነው የምታወጡት። ስለዚህ እዚህ ላይ በደንብ መስራት መቻል አለብን ማለት ነው። አንደኛ ከመኖ ወጪ ጋር ተያይዞ እንዲሁም ደግሞ ከመኖ አሰጣጥ ከኳሊቲው ጋር ተያይዞ ሰፊ የሆኑ ጉዳዮችን እንግዲህ ወደፊት አብረን የምንማማር ነው የሚሆነው ማለት ነው። ስለዚህ መኖ የሚለውን አንድ አስምሩልኝ። እኔ እስካሁን ከሚቆጩኝ ነገሮች ውስጥ አንደኛ ስለ መኖ ማወቄ እስካሁን መዘግየቴ ራሱ ከሚቆጩኝ ነገሮች ውስጥ የሚመደቡ አንድ ነው። ሁለተኛው የዶሮቻችሁን የሰውነት ክብደት አለማወቃችሁ ነው። ብዙ ቦታዎች ተዟዙሬያለሁ፣ ብዙ ፋርሞች ላይ ገብቻለሁ፣ ብዙ ኪሳራ ውስጥ የገቡና የወደቁ የተንኮታኮቱ ሊባሉ የሚችሉ እርባታዎችን አስተካክያለሁ። ነገር ግን የተረዳሁት ነገር አንድና አንድ ምንድነው፣ ሰዎች በማየት ብቻ የዶሮዎችን የሰውነት ክብደት መገመት ይችላሉ፣ ወይም ደግሞ ያን አይነት ሂደት ውስጥ ነው ያሉት። ለምሳሌ ዶሮዎችን በአካል ብቻ አይታችኋቸው ገዘፍ ሲሉባችሁ ዶሮዎቹ የክብደት መጨመር አለባቸው ብላችሁ መወሰን አይቻልም። ሁለት መሰረታዊ የሚባሉ ነገሮች አሉ። አንደኛው ዝርያ ነው፣ ሁለተኛ እድሜ ነው። የዶሮዎችን የሰውነት ክብደት ለመለየት ወይም ደግሞ ዶሮዎቹ ትልልቅ ናቸው በጣም አነሱብኝ ለማለት አንድ ዝርያውን በትክክል ማወቅ አስፈላጊ ነው። ሁለተኛ ነገር ደግሞ የዶሮዎቹን እድሜም በተመሳሳይ ማወቅ አስፈላጊ ነው። እነዚህ ሁለቱን ጉዳዮች ካወቃችሁ እድሜም ዝርያም ካወቃችሁ ሊሆኑ የሚገባቸው የራሳቸው የሆነ ስታንዳርድ አላቸው። በዛ ስታንዳርድ መሰረት ማወቅ ትችላላችሁ ማለት ነው። ለማንኛውም ግን ጠቅለል ብለን እንመልከታቸው። በዚህ በዶሮ እርባታ ወይም ደግሞ በአጠቃላይ በዚህ በእንቁላል ጣይ ዝርያዎች ላይ ሁለት ዝርያዎች ይጠቀሳሉ። በተለይ የእንቁላል ጣይ ዝርያ ብለን ካነሳን ልብ በሉ፣ እዚህ ጋር እየጠቀስን ያለነው የእንቁላል ጣይ ዝርያ ብለን የተነሳ ነው። ስለዚህ የእንቁላል ጣይ ዝርያዎችን ስንመለከት ሁለት ዋና ዋና የሚባሉ ዝርያዎች አሉ። የመጀመሪያው ላይት ዌት ያላቸው ወይም ደግሞ ዝቅተኛ የሰውነት ክብደት ያላቸው የዋይት ቦቫንስ እንዲሁም ደግሞ ዋይት ሌጎርንና ዴካል በሚባሉ ዝርያዎች አሉ። እነዚህ ሶስት ዝርያዎች ሁሉም ነጫጭ እንቁላል ቅርፊት ወይም ደግሞ ዋይት ኤግሼል እንቁላልን የሚጥሉ ናቸው። ላይት ዌት ያልንበት ዝቅተኛ ክብደት ባላቸው ቁጥር ዶሮቹ ፕሮዳክቲቪቲያቸው እጅግ እንዲነሳሳ ወይም ደግሞ ፐርፎርም የሚያደርጉበት መጠን ከፍተኛ ነው ማለት ነው። ስለዚህ ለእንቁላል ጣይ ዶሮዎች የክብደት መቀነስ ይሻላል ከክብደት መጨመር። የክብደት መጨመር በመኖ ፍጆታቸውም ኪሳራ ላይ ትገባላችሁ። የክብደት መጨመር ፕሮዳክቲቪቲያቸውን ዝቅተኛ ስለሚያደርገው ኪሳራ ላይ ትገባላችሁ ማለት ነው። ስለዚህ ለእንቁላል ጣይ ዝርያዎች ዋይት ቦቫንስ፣ ዴካልብና ዋይት ሌጎርን ብለን ካሰብን ለሄቪ ዌይት ለምንላቸው ወይም ደግሞ ሄቪየር ለምንላቸው ደግሞ ከነዚህኞቹ አንጻር ስንመለከታቸው ደግሞ ከባድ ዝርያ ከምንላቸው ውስጥ ግዝፈት ያላቸው ዶሮዎች ናቸው ከምንላቸው ውስጥ ቦቫንስ፣ ሎማንስ፣ ሳሶች ተጠቃሾች ናቸው ማለት ነው። ሶስቱም አሁን የጠቀስኳችሁ ዝርያዎች ኢትዮጵያ ውስጥ የሚገኙ ናቸው። ለይታችሁ ማወቅ አስፈላጊ ነው። ስለዚህ ከባድ ዝርያ ለእንቁላል ጣይ ዶሮዎች አይመረጡም። መግዘፋቸው ብዙ መኖ እንዲመገቡ ያደርጋል። መግዘፋቸው ትልልቅ እንቁላል እንዲጥሉ ያደርጋል። ትልልቅ እንቁላል ከመጠን ያለፈ ትልልቅ እንቁላል ግን መጣላቸው ማርኬቱ ላይ እንደ 2 እና እንደ 3 እንቁላል ታስቦ ስለማይሸጥ ወይም ደግሞ እንቁላሉ ተመዝኖ በኪሎ መሸጥ ስለማትችሉ ዞሮ የሚያመራው ወደ ኪሳራ ነው ማለት ነው። ከዚህ በተጨማሪ ታዲያ እንቁላሉን መዝኖ ካለመሸጥም ጋር ብቻ አያያዝም። የሚያያዘው ዶሮቻችሁ ፕሮላፕስ ከማረጋቸው ወይም ደግሞ የፊንጢጣ መገልበጥ የፊንጢጣ ያለ ልክ ከመለጠጥ ጋር ተያይዞ የኦቨርዲክት ደም ስሮች መበጠሳቸውን ለዶሮቻችሁ ከፍተኛ ጉዳት እንዲደርስም ያደርጋል። አካላዊ ጉዳት እንዲደርስባቸው ያደርጋል ማለት ነው። ስለዚህ የሰውነት ክብደት በብዙ የሚተነተን ነው። ወደፊት እንግዲህ ይሄ ቪዲዮ ከተመቻችሁ ይሄ ተመረነበታል ብላችሁ ካሰባችሁ ወደፊት የምንመለከታቸው ምንድነው እንዴት አድርገን መለካት እንችላለን፣ ዘዴዎች አሉት፣ ምን ጠቀማቸው ቴክኒኮች አሉት። ሌላው ምንድነው መቼ መመዘን ይቻላል፣ አቨሬጅ ክብደታቸውንስ እንዴት ማውጣት ይቻላል፣ ምን ያክል ፐርሰንቱንስ መመዘን ይቻላል። የምንመዝንበትም ደግሞ የተወሰነለትም ሰዓት አለው። ተነስታችሁ ለምሳሌ ቀን 6 ሰዓት ላይ መመዘን አይቻልም። ተነስታችሁ ጠዋት 1 ሰዓት ላይ መመዘን አይቻልም። ማታ መመዘን አይቻልም። እንደ የዶሮዎቻችሁ እድሜና እንዳሉበት እንቁላል ጣይ ናቸው፣ የስጋ ናቸው፣ የቄብ ናቸው፣ ጫጭቶች ናቸው፣ እነዚህ ማተር ያደርጋሉ ማለት ነው።
ስለዚህ ሰዓት እንመድብለታለን። የተፈቀደለት ለዶሮዎች ተስማሚ የሚባል የክብደት መመዘኛም ሰዓት አለው፣ ወቅት አለው ማለት ነው። እንዲሁም ደግሞ ኢንተርቫሎች አሉት። ለምሳሌ በምን ያክል ጊዜ ልዩነት ውስጥ ይሄ ነገር መደረግ አለበትም የሚለው እንደየዶሮዎቻችሁ ዝርያና እድሜ የተወሰነለት አለው ማለት ነው። ይሄንን ማወቅ እጅግ በጣም አስፈላጊ ይሆናል ማለት ነው። እንግዲህ ከዚህ ጋር ተያይዞ ሁለት የሰራሁት ስህተት ቶታሊ እኔ ዶሮዎችን መዝኜም እንደማላቅ ልነግራችሁ ፈልጋለሁ። በተለይ በጀመርኩባቸው ጊዜያቶች ይሄ ክብደት መጨመርና መቀነስ እንደውም እኔ ቢፋፉልኝ ደስ ይለኝ ነበር። ቢፋፉልኝ ዶሮቼ ፋፍተው ባያቸው በጣም ደስ ይለኝ ነበር። ነገር ግን ያ ከፍተኛ የሚባል ስህተት እንደሰራው ያወቅኩበት ነው። ዶሮቼ ቢፋፉልኝ በጣም ደስ ፋፍተው በጣም ሲያምሩልኝ በጣም ደስ ይለኝ ነበር። ነገር ግን ያ ከፍተኛ ስህተት ነው። በተለይ እንቁላል ለሚጥሉ ዶሮዎች ፈጽሞ ስህተት ነው። እንዲሰመርልበትም ፈልጋለሁ። የሰውነት ክብደት ማወቅ አስፈላጊ ነው። ይሄ ሁለተኛ የሰራው ስህተት ነው። ሶስተኛ የሰራው ስህተት ምንድነው ካላችሁኝ፣ ምንድነው የሰራው ስህተት ብላችሁ ከጠየቃችሁኝ፣ ዶሮቼ መቼ ቫይታሚን መጠቀም እንዳለባቸው አላውቅም ነበር። እኔ ደግሞ የሰራውት ከፍተኛው ስህተት ዶሮቼ መቼ ቫይታሚን መጠቀም እንዳለባቸው ስለማላቅ ወሩን ሙሉ ቫይታሚን ስሰጣቸው ነበር። ዶሮቼ ያለ ቫይታሚን እንቁላል እንኳን መጣል እንደማይችሉ አድርጌ ነበር ሳስብ የነበረው። ይሄ በወጪ ገሎኛል ማለት ይቻላል፣ ጨርሶኛል ማለት ይቻላል። ይሄ ባለማወቄ ነው። እኔ 500 ዶሮዎችን ሳስገባ ከሰራዋቸው ከሚጠዘጥዙኝ አይነት ስህተቶች አንደኛው ነው። መቼ ቫይታሚን መጠቀም እንዳለብኝ አላቅም። የእንስሳት ፋርማሲዎች ጋር ስሄድ ቫይታሚን መጠቀም አለባቸው ብለው ስለሚሰጡኝ ብቻ ለዶሮቼ ቫይታሚን አግዝ ነበረ። በካርቶን ተሸክሜ በፌስታል ተሸክሜ ነበረ መመጣ የነበረው። ስለዚህ ይሄ በጣም ጎድቶኛል። የተጫነብኝም አመለካከት፣ ሰዎች የጫኑብኝ አመለካከት፣ ልምድ አላቸው ብዬ ያሰብኳቸውም ሰዎች የነገሩኝ ነገር ዶሮዎቹ ያለ ቫይታሚን እንቁላል እንደማይጥሉ፣ ቫይታሚን እንቁላል ምርትን በደንብ እንደሚጨምር ነበር ማቀው። ስለዚህ ለዶሮቼ ቫይታሚን ከመግዛት አልቦዘንኩም ማለት ነው። ለዶሮቼ ይሄ ነው የማይባል ከፍተኛ መጠን ያለው ቫይታሚን በዚህ ወቅት ላይ ስሰጥ ነበር። ነገር ግን መስሎኝ እንጂ ምንም አይነት ለውጥ እንዳላገኘው አሁን በሰራዋቸው የተለያዩ ኤክስፐሪመንቶችን ያወቅኩት ማለት ነው። ያ ብክነት እንደነበረ፣ ያ ኪሳራ እንደነበረ ማለት ነው። በዚህም በዛም ግን አሁን የደረስኩበት ሁኔታ ምንድነው? ዶሮዎቻችን ጉለት ሲኖርባቸው ብቻ በትልቁ ቻናሌ ላይ ምንድነው የገለጽኩት፣ ዛሬ የምለቀው ቪዲዮ አለ፣ ከመኖ ጋር ተያይዞ ነው። መኖ የበሽታንም የመያዝ እድላቸውን ቀንሶ ቢያዙ የማገገም እድላቸውን ጨምሮ ይሄ ቫይታሚን እንኳን ማንጠቀምበት ደረጃ እንደርሳለን። የሚገርማችሁ ነገር እኔ አሁን ለዶሮቼ ቫይታሚን ምናልባት ስትረስ ካሌለባቸው በትራንስፖርቴሽን ወቅት ላይ ባለ ስትረስ ብቻ ነው እንጂ ለዶሮቼ ቫይታሚን መጠቀም ካቆምኩኝ ቆይቻለሁ። ምን በማድረግ ለዶሮቼ የተመጣጠነ በሚባል መኖ በማዘጋጀቴ ብቻ ማለት ነው። ይህንን ወጪ ቶታሊ ቀርፌዋለሁ ማለት ነው። አሁንም ግን እርባታ ላይ ያሉ ሰዎች እንቁላልን ለማሳደግ ብለው ቫይታሚን ይጠቀማሉ። ለዶሮቹ ክብደት አነሱብኝ ብለው ቫይታሚን ይጠቀማሉ። ዶሮቼ መኖ አልበሉም ብለው ቫይታሚን ይጠቀማሉ። ይሄ ፈጽሞ ስህተት ነው። ማድረግ የለባችሁም። እኔ ስለማላደርገው እናንተም ማድረግ የለባችሁ ማለት ነው። ለምን? ወጪ ማውጣት ስለሌለብን ማለት ነው። ኮስት ሚኒማይዜሽን ላይ መስራት መቻል አለብን ማለት ነው። ስለዚህ አሁንም ድረስ ሆቶኜ የማወራችሁ በጣም በቃ ያ ስሜት ስላለብኝ ከዚህ በፊት ዶሮዎቹ እንቁላል እንዲጨምሩልኝ ይሄንን አድርግ ብዬ ስገፈግፍ ገንዘቤን ስገፈግፍ ስለነበረ አሁንም ከሚጠዘጥዙኝ ነገሮች ውስጥ በዋነኝነት የሚቀመጥ ይሆናል ማለት ነው። ሌላው በአራተኛ ደረጃ የምንመለከተው አሁንም ስለ መድኃኒት መጣውላችሁ። በጣም የሞተ የሚባል አመለካከት በማን አለ አገራችን ላይ በክትባት መስጠትና በመድኃኒት መስጠት ላይ የሞተ የሚባል አመለካከት አለን። ታርጌት ያደረገው ማርኬትን ብቻ ነው። ባለሙያዎች የምንላቸው ኤክስፐርት ናቸው የምንላቸው ሄደን ስናማክራቸው ለማርኬቱ ያደላሉ። ያ መሆን የለበትም የምንለው ግን በወሬ ብቻ ሳይሆን እኛ ማወቅ ስንችል ነው። መድኃኒት ምንድነው ስራው? ቫይታሚን ምንድነው ስራው? ክትባት ምንድነው ስራው? አንቲባዮቲኮች ምንድነው ስራቸው ብለን ማወቅ ስንችል ብቻ ነው እንጂ ይሄማ ብዙ ብሎ መከራከር አይቻልም። በዚህም በዛም ግን እኔ አንድ ምሳሌ የምሰጣችሁ፣ እኔ 500 ዶሮ በጀመርኩበት ጊዜ ላይ ለማይድን በሽታ እንደማይድን እያወቁ ያ በሽታ ከፍተኛ ወጪ እያወጣው ብዙ መድኃኒቶችን ገዝቻለሁ። ኦልሞስት እስካሁንም ስማቸውን አውቃቸዋለሁ። እነዛ የገዛዋቸው መድኃኒቶች መጠኑንም አውቀዋለሁ። ምን ያክል ገንዘብ እንደገፈገፍኩበት በማስታወሻም ይዤ አለ ማለት ነው። ስለዚህ
መድኃኒት መቼ ለዶሮች ይሰጣል? እንዴት ነው ዲያሉት የምናደርግበት የውሃ መጠኑስ እንዴት ነው? ሬሾ ምን ያክል ለምን ያክል ነው ማወቅ አስፈላጊ ነው። መድኃኒት ተበጥብጦ ለምን ያክል ጊዜ ይቆያል? የሚድን አይነት በሽታ አለ፣ የማይድን በሽታ አለ። እንዲሁም ደግሞ በግዢ ሰዓት መድኃኒት በምንገዛበት ሰዓት ሰዎች የማይነግሩን አንደኛው ቁልፍ ጉዳይ ብዬ የማስበው ለታመሙ ዶሮዎች፣ ለበሽተኛ ዶሮዎች እንዲሁም ደግሞ ቅድመ መከላከል ለምናረጋቸው ወይ በሽታው እንዳይገባብን ስንፈልግ ወይም ደግሞ የተወሰኑ ምልክቶችን ካየን በኋላ የተቀሩት ንጹህ የሚባሉ ጤነኛ የሚባሉ ዶሮዎች በዚህ በሽታ መልሰው ሳይጠቁ በፊት ልናረግላቸው ወይም ደግሞ ቅድመ ጥንቃቄ በምናረግበት ሰዓት ያለው የአበጣበጥ ሂደት ማንንም አይናገረው። ከማርኬት አንጻር ነው ይሄ። ልብ በሉ። እዚህ ጋር ግን ጥንቃቄ ማድረግ ያለብን ነገር ምንድነው? መድኃኒቶች በተለያየ መንገድ በተለያየ አይነት መንገድ ይበጠበጣሉ። ከፈለጋችሁ በውሃ ሊሆን ይችላል፣ ከፈለጋችሁ በመኖ መስጠት ሊሆን ይችላል። የትኛው ግን ኢፌክቲቭ ነውና ሰውነት ውስጥ ገብቶ የመሰራጨት እድሉ የትኛው ከፍተኛ ነው የሚለውን ማወቅ አስፈላጊ ነው። ስለዚህ መድኃኒት ሰዎች በዚህ በዶሮ እርባታ ላይ የማይድን አይነት በሽታ ወይም ደግሞ ትሪት ብታረጉት ዶሮዎቻችሁ ምንም አይነት ለውጥ ለማያመጡ ነገሮች መልሶ መድኃኒት መስጠት ኪሳራም ነው። ስለዚህ ገንዘባችሁን ሴቭ ማድረግ አስፈላጊ ነው። ሚድኑ ደግሞ በሽታዎች አሉ፣ ብንከላከላቸው ልንቆጣጠራቸው የምንችላቸው የበሽታ አይነቶችም አሉ ማለት ነው። ስለዚህ እነዚህንም ለይቶ ማወቅ ከግምት ውስጥ መግባት መቻል አለበት ማለት ነው። ሌላው እንግዲህ ከዚህ ጋር ተያይዞ የምንመለከታቸው የመጨረሻና ዋነኛ ብዬ ማስጣው እስካሁን እንኳን በራሴ የምስቀው በጣም በራሴ ስቃለሁኝ። በነገራችን ላይ በጣም በራሴ የምስቀው ምንድነው በጣም ሞኝ እንደነበርኩኝ እንደማላውቅ ሳቅ በጣም ይገርመኛል። እና በቃ ያለኛ አመለካከት አሁንም የምነግራችሁ ስለ ክትባት ነው። የክትባት አሰጣጠም የሞትኩ እንደነበርኩ በቃ አለማወቄን በጣም ደካማና ስራው ላይ ከዚህን ከ3-4 ዓመት በፊት ስሰራው የነበረው ስህተት በጣም ይገርመኛል። ለካ ለዚህ ነው የከሰርኩት እላለሁ። እውነትም መክሰር ነበረብኝ። አሁን አለማወቄን ሳቀው እውነትም መክሰር ነበረብኝ ብዬ ያሰብኳቸው ናቸው። 500 ዶሮዎችን ስጀምር በጣም በሚገርማችሁ ሁኔታ በሌላ ቪዲዮ መጣላችኋለሁ። የክትባት የምሰጥበት መንገድ በጣም ትደነቁበታላችሁ። ነገር ግን ደግሞ የምትደነቁበት ትክክለኛውን የሆነ ስታንዳርድ ስታውቁ ብቻ ነው። በሌላ ቪዲዮ ይዤላችሁ እመጣለሁ። ልትገረሙ የምትችሉት ምናልባት ኖርማል ሊመስላችሁ ይችላል። እኔ አሁን የሰጠሁበት መንገድ ብነግራችሁ ኖርማል ሊመስላችሁ ይችላል። ነገር ግን ደግሞ እንዴት እንደሚደረግ ትክክለኛው ሳይንሱን ብንከተል ኖሮ ትክክለኛው አሰጣጡን ብናውቅ ኖሮ የኔ አሰጣጥ የሞተ የሚባል አሰጣጥ ነው። የኔ ብቻ አይደለም የአብዛኛው ዶሮ አርቢ ማለት ነው። ለምን እኔም በሰዓቱ ከልምድ ካላቸው በጣም እርባታው ላይ በጣም ጎበዝ ናቸው ከሚባሉት ነበር ያንን ኢንፎርሜሽን ወስጄ የሰጠሁት ማለት ነው። ስለዚህ ዛሬ እንግዲህ የምንነጋገርበት ዋናው ጉዳይ እኔ 500 ዶሮዎችን አስገብቼ ስለሰራዋቸው ስህተቶች ነው። የሚያልቁ ስህተቶች አሉኝ፣ ብዙ ታሪኮች አሉኝ የማጫውታችሁ በጣም ብዙ ታሪኮች አሉኝ። ከኔ የምትማሩበት ከተሳሳተ ሰው ከተሳሳተ አርቢ መማር እንግዲህ ብልህ ሰው ነው ብዬ አስባለሁ። ብልጥ ሰው ነው። የግድ ተሳስታችሁ መገኘት የለባችሁም ከስህተታችሁ ለመማር። ከተሳሳተ ሰው መማር በጣም ትልቅ ነገር ነው፣ ኪሳራው ሳይደርስ ችግሩ ሳይደርስ ተሞክሮ ካላቸው ሰዎች። ስለዚህ እኔም አንዱ ነኝ ብዬ አስባለሁኝ። ብዙ ስህተቶችን ሰርቻለሁ፣ ብዙ ሙከራዎችን አድርጌያለሁ። አሁንም ያ ነገር ይቀጥላል። በእርግጥ አሁንም ስህተት ላይ ይገኛለሁ። አሁንም ስህተት ላይ ነኝ፣ ሙከራ ላይ ነኝ፣ ማሻሻያ ላይ ነኝ። እነሳንም ነገሮች ወደ እናንተ ማድረስ ነው የሚሆነው። ስለተከታተላችሁን ዶሮ እርባታ ስለምትወዱ ሁሉ እጅግ አመሰግናለሁ። የኛ ቪዲዮ ከተመቻችሁና ይሄ ሐሳብ ተመችቶናል ካላችሁ ሰብስክራይብ ሳታደርጉ እንዳትወጡ። በእርግጥ ሰብስክራይብ በማድረግ አትታሙም። እጅግ በጣም አመሰግናለሁ ስለምታደርጉልን ድጋፍ፣ ስለምትሰጡኝ አስተያየት፣ ስለምታከብሩኝም ስለምትወዱኝም ዶሮ እርባታንም ጨምሮ ስለምትወዱ ክበሩልኝ። ከወንበሬ ከፍ ብዬ ሰላም እላችኋለሁኝ። እጅግ በጣም አመሰግናለሁ። በቀጣይ እስክንገናኝ ሰላም።